ድሮ ቅዱስ ስማ እገና ስንገባ መጣው ምን ላምጣይላል እንኳን ደህና ቆየሽን እሺ አንቺ ፈጠን በይ እንጂ ሰው ሲገባ ሁሉ ይሩት ሻመጭ አልነገሩሽም ማለቆንጆሽ ምን እንጂ ምንድነው ገንዘብ ይዘሻልና ቅዱስ ገንዘብ አትበል እንዴ እኔ ያተያለሁኝ በቃ ባንክ በለኝ እና ተገበከለሁኝ ምንም አታስብ እዘዝ ቅዱስ አቤት ቅዱስ አቤት እንዴ አየው ያሉት የሚበላው አየው ምን ስነ ስርዓት አይቴ ምንድነው አንቺ ትልቅ ሰው ነሽ ህፃን አይደለሽም ስነ ስርዓት አገዛልኝም ምን ይሰራልሻል ከበላን አንቺ ቅዱስ አገዛልኝ ስነ ስርዓት አሮጊት ነሽ እያልከኝ ነው ቶሎ እበላለሁ ዛሬ የማልበላው የለም እኮ ነዴ እበላለሁ ያገኘሁትን ነው የምበላው ጠጣለሁ እበላለሁ ቅዱስ እባክሽ አያቴ ተደፋብኛ እንዴ ተደፋ በቃ እንዴ ተደፋ ምን ላድርግ ነው ከኔ ደፋ ጠጣለሁ ብዬ ነው ተደፋብኝ አንተ ወል የኔ አልተላጠም አያቴ እባክሽ አንተ አትናገሪ ይኸውልህ የኔ ያየኸው ይኸውልህ ቀይ ነው እሱን ተይና ምግቡን አሁን በጣም ባለሙያ ናት የሰራችው ጎበዝ ናት አሁን በላን አይደለ ቅዱስዬ አሁን ቀጥሎ ደግሞ ዳንኪራ ቤት ወስደኛል አይደለ አስንዬ ጋር ወሰደኝ አስናባተ ነው አስናከልኩ እሷ ጋር ወሰደኝ እኔ እሷ ጋር መሄድ ነው የምፈልገው ከዛ ደግሞ አሴ ጋር ትወስደኛለህ የኔ አባት አሰፋባት ወይ ይወስደው ሄዳለሁ ትወስዳለህ እሺ ግን አይ ከዛ በፊት ሂሳቡን ከፍላለሁ ነይ በላት አንተ ስለ ሂሳብ አታስብ ሂሳብ አመጣሽ ጎበዝ የኔ እናት ጎበዝ የት ነበር ሂሳብ አትበላ አታስብ እናት አለው ችግር የለውም አውቃለሁ ደግሞ የዚህ ሂሳብ ይጠፋኛል እንዴ እዚህ የኖርኩበት ስማ ስጋበዝ የኖርኩ ሰው ነው ያቺ ስሚ እሱ ላንቺ ነው ይሄ ደግሞ ይኸው እንከተሲ ምንድን ነው 900 ብር እኮ ነው ነው የምለው እኔ ሂጂ ከዚህ አንተ ስማ ቅዱስ 900 ብር ማለት እኮ እኔ እንኳን ያኔ እንደዚህ ስዳር በዚህ በ900 ብር አለኝ ብለሽ አይደል እንዴ ወጣ አለኝ በ10 ብር ማን አስደረገው ይሄ ብዙ ነው ብር ስጋ አልከፍልም ከዚህ በላይ ወይኔ ቅዱስ ይራሳችሁ ጉዳይ ብር ነው ያልሽው በቃ እና ብር ማለት እኮ ሙከት ይገዛል ከዚህ በላይ አንድ ሰዓት ምግብ ከዚህ በላይ አልከፍልም የለኝም በቃ አንዴ ላውራሽ ብላ ገባኝ እንዴ አንቺ ልጅ ሶሞስቲ እሺ አንቺ የት ሄደ የኔ ልጅ የት ሄደ ገንዘብ ስላልከፈለ እንጨት እየፈለጠ አባት ብዙ ፈለጥ እንዴ ያው እንግዲህ ስላልከፈለ አስፈለጣችሁት ክፉ ናችሁ የኔ አባት 900 ነው ያልሽ 900 ጉድ ነው በ90 ሳንቲም የበላሁት ምግብ 900 ሆነ ይሁን እንጂ ያጂ እሱ ውስጥ ያንጭናለሽ እሺ የኔ አባት ይበቃዋል ልቀልድበት ብዬ እኮ ነው ፕራንክ እያደረጉት ነበር እንዴ ምንድን ፕራንክ እያደረጉት ነበር ፕራንክ ማለት ቀልድ ነው አዎ ፕራንክ እንዳልከው ብዬ ነው ወይ ቅዱስ እንጨት ፈለጥክ ይበልጣል ወጥ ማሰራት ነበር አንተን እንደው ሰራውልህ ቅዱስ እንደ ቅዱስ ሂሳቡ ተከፍሏል ምን ማን ከፈለው እኔ
ብራንክ ነው። አንቺ እኔን ፕራንክ